بسم الله الرحمن الرحيم وما آتيناهم من كتب يدرسونها وما أرسلنا إليهم قبلك من نذير علماء بتأمرك لعند سو مدير لاي كالة طلعت هلو أعداء عنده بتأم أشد يهونا طلعت منه على الجهل ما هي من كطلعتوች በላይ የሚጎዳህ ማህይምነት እንደ ማህይምነት አንተን የሚጎዳህ ጥላቱ ወዳ ማዶ ማህይምነት ግን እዚሁ ጉያ እቆዳህ ውስጥ ነው ልብስ ስር አይደለም ውስጥ ነው በቃ እዚሁ ውስጥ ይሄ ነው ማህይምነት ማለት በጣም አደጋ እንዴት ነው ልጅሽ ፋጡማ ልጄ ትልቁ ልጄ ደህና ስራ ይዞልኛል ዩኒቨርሲቲ ተመርቆ ደህና ስራ ይዟል ትንሹ እንደው ሆነች ቅራት ቤት ሄዳለሁ ለቁርአን አስገብቻለሁ ተመልከቱ ትልቁ ትንሹ ነው ለምን አخذ ما يبقى للابد ለዘላለም የሚቀርለት ነገር ይዟል علم ይዟል ቁርአን ይዟል የአላህን ቃል የተሸከመ የአላህን ኪታብ የሚቀራ የአላህን ቁርአን የሚቀራ የነብዩን ሱና የሚማር እንደው ይባላል እንደው አይባልም አይባልም ትልቅ ነው የትልቆች ትልቅ እኮ ነው እዚህ እንዴ ዓሊም እኮ ነው علم ላይ እኮ ነው ያለው የአላህን ኪታብ ቁርአንን እኮ ነው የተሸከመው የፈለገ ለምን ፕሬዝዳንት አይሆንም ለምን የዓለማችን አንቀሳቃሽ አይሆንም ኪታቡላህን የተሸከመ አካልና ያንን ጭራሽ አናወዳድረው እንደው ጭራሽ በዲግሪም አይገናኝ ላ ወአልፍ ላ አይገናኝ وما الحياة الدنيا إلا لعب وله وللدار الآخرة خير للذين يتقون أفلا تعقلون إمام الشنقيطي رحمه الله لجاته سيمتو أدراي دنيا لك بدنيا اللي أتبلى لجا أدراي نبتنبه أدراي دنيا لك فإن الدنيا إلى الدنيا كالماء المالح عندي توام وها كلما ازددت شربا منه ازددت عطشا ما قطعت بجمرك قطر فمه يجمر منه أدراها اللي قبل الوقت وما أوتيتم من شيء فمتاع الحياة الدنيا وزينتها وما عند الله خير وأبقى أفلا تعقلون لقد أحسن القائل إمام الشافعي ناتشيب إن لله عبادا فطنا طلقوا الدنيا وخافوا فتنا نظروا فيها فلما علموا أنها ليست لحي وطنا جعلوها لجة واتخذوا صالح الأعمال فيها سفنا ግብርናውንም ሰርተውታል እናቃለን ሰለፎቻችን እናቃለን ሷሃቢዩ ኮትኩተዋል ነግደዋል ግብርናንም ሰርተውታል ሰለፎቻችን አድርገውታል ነገር ግን እየነገዱም ግብርናውንም እየሰሩ ስራን ዱንያ የሚያስፈልጋቸውን ነገር እየከሰቡ ምን ያደርጉ ነበር ዲናቸውን ይማሩ ነበር አሁን ሙሉ በሙሉ ተከርብቶ ሰው ዱንያ ላይ ብቻ ይንቆረቆር ጀመር ጭንቅላት ካለ ጥሩ አእምሮ አለው ይሄ ኢንጂነር ነው ጥሩ አእምሮ አለው ይሄ ዶክተር ነው መሆን ያለበት ጥሩ ጭንቅላት አለው ጥሩ ነጋዴ ይወጣል ጥሩ ዓሊም የሚባል ነገር እኮ ቀረ ይሄ ነገር እኮ ቀረ ለምን طلقوا الدنيا وخافوا الفتنة إذ جعل الذين كفروا في قلوبهم الحمية حمية الجاهلية فأنزل الله سكينته على رسوله وعلى المؤمنين وألزمهم كلمة التقوى وكانوا أحق بها وأهلها وكان الله بكل شيء عليما إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين
يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كلام الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار ثم أما بعد فسلام الله عليكم ورحمة الله وبركاته إن شاء الله بالله فقد አጠር ያለ ከኔ ከወንድማችሁ አንዳንድ ምክር ከናንተ በፊት ቀድሜ የምሰማው የሆነ ምክር ወደ እናንተ አደርሳለሁ ኢንሻአላህ። ያው እንደሚታወቀው አህሉ ሱነቲ ወልጀማዓ ወይም መላው ሙስሊም ስለ ዲኑ ማወቅ ስለ ዲኑ ግንዛቤ ስለ ዲኑ መማር የግድ መቅራት የሚባለው ነገር ይመለከተናል። ዲናችንን ማወቅ አለብን። ዲናችንን ባሉ ወሬ ሳይሆን አንብበን እንረዳ፣ አንብበን እንወቅ፣ እንረዳ። ስለ እምነታችን መሰረታዊ ሁኔታን ዒልም ከሌለው አዋቂ ካልሆነ ዕውቀት ከሌለው መገንዘብ ካልቻለ መማር ካልቻለ የሰው ልጅ ዋጋ የለው። ዲናችን ትምህርትን የሚፈልግ ነው። اقرأ نحن أمة اقرأ اقرأ ብሎ አላህ Subhanahu Wa Ta'ala ነብዩና አለይሂ ሰላቱ ወሰላም የመጀመሪያውን ወህይ ያወረደባቸው اقرأ ብሎ ነው። አንብብ ነው ያላቸው ነብዩና አለይሂ ሰላቱ ወሰላም። አንብብ። ይሄ የዚህ ኡማ ሆነን እኛ ማንበብ ከኛ የግድ የሚጠበቅ ነገር ነው። ነገር ግን ሁለት ተያያዥነት ያላቸው ነጥቦች እናገራለሁ ኢንሻአላህ። ከቂራአት ከጠለበል ዒልምና ከተለያዩ እምነታችንን ከማወቅ ወደ ኋላ እንድናፈገፍግና ኋላ ቀርነትን ያመጣብን ምንድነው ከተባለ ዱንያ ናት። የሁሉም መሰረት ዱንያ ናት። ይሄን ሁሉ ያመጣችው ለኛ መሰናክል እንቅፋት የሆነችን ዱንያ ናት። እስኪ ትንሽ እንበልና እሄዳለሁ ኢንሻአላህ። አላሁ ሱብሓነሁ ወተዓላ ስለ ዱንያ ባህሪ ነግሮናል። በተለያዩ አናቅጾች ገልጾልናል። ነብዩም አለይሂ ሰላቱ ወሰላም በሐዲሶቻቸው ነግረውናል፣ አስረድተውናል። ዱንያ ለይሰት ባቂያ ዝንተ ዓለም የምትቆይ አይደለችም። በልሄ ዛኢለቱን ዛሂባ ተወጋጅ ናት፣ ሃጅ ናት። ሙንቀጢዓቱ ሙንሰሪማ ተቆራጭ ናት። ለቀናት ትተናት ለሌላ አስረክበናት የምንሄድ ነው። መጨረሻውም ደግሞ ፍጻሜ አለ። ታዲያ ዝንተ ዓለም ለማይቆይ ነገር ለምንድነው እስላማችንን እንዳናቅ እንቅፋት የሆነብን? አላሁ ሱብሓነሁ ወተዓላ ስለ ዱንያ ነግሮናል። ጌታችን አላህ ሱብሓነሁ ወተዓላ ወመል ሐያቱ ዱንያ ኢላ ለዕቡ ወለሁ ወለዳሩል አኺረቱ ኸይሩን ሊለዚነ የተቁነ አፈላ ተዕቂሉን። አላሁ ሱብሓነሁ ወተዓላ በተከበረ ቁርአኑ ምን ይላል? ወመል ሐያቱ ዱንያ የዱንያ ህይወት የቅርቢቱ ዓለም ህይወት አይደለችም አለ። ኢላ ለዕቡ ወለሁ ዛዛታና ጫወታ እንዲሁም ማታለያ እንጂ ሌላ አይደለችም ይላል ጌታችን አላሁ ሱብሓነሁ ወተዓላ። ወለዳሩል አኺረቱ የመጨረሻይቱ ዓለም ህይወት ወፊ ቂራአ ወለዳሩል አኺረቲ የመጨረሻዋ ዓለም ህይወት ይላል አላሁ ሱብሓነሁ ወተዓላ። ያቺ አገር ኸይሩን ሊለዚነ የተቁን ሚነሽርክ ከሽርክ ለሚጠነቀቁ ለአህለል ኢስላም ለደግ ሰዎች አላህን ለሚፈሩ በላጭ አገር ናት እያለ ነው። ማንን? ያቺኛይቱን ዓለም። አፈላ ተዕቂሉን አትገነዘቡም አትረዱምን ይላል ጌታችን አላህ ሱብሓነሁ ወተዓላ። ከይፈ ትፈዲሉነ ዱንያ ዐለል አኺራ በዱንያን በአኺራ ላይ እንዴት ቅድሚያ በላይነት ብልጫ እንዴት ትሰጣላችሁ እያለ ነው።
ያንኛው ሀገር ይበልጣል፣ ያንኛው ሀገር ቀሪ ነው፣ ያንኛው ሀገር ዘላለማዊ ነው፣ ያንኛው ሀገር የደስታ ሀገር ነው፣ ያንኛው ሀገር የሁረል ዒን ሀገር ነው፣ ያንኛው ሀገር ከነብዮች ጋር የምንገናኝበት ነው፣ ያንኛው ሀገር የአላህ Subhanahu Wa Ta'ala ፊት የሚታይበት ነው የጀነት ዓለም። ይህ ነው ያለው። ዱንያ ተቆራጭ ናት። ለዱንያ እንዴት ቦታ ትሰጣላችሁ? እንዴት በዱንያ ምክንያት አኺራችሁን ትዘነጋላችሁ? አፈላ ተዕቂሉን አትገነዘቡም አትረዱም ምን እያለ ነው ጌታችን አላሁ Subhanahu Wa Ta'ala ስለ ዱንያ ማለት وما هذه الحياة الدنيا الله سبحانه وتعالى بليلا منكس إلال وما هذه الحياة الدنيا إلا له ولعب إلى الله سبحانه وتعالى وإن الدار الآخرة لهي الحيوان لو كانوا يعلمون الله سبحانه وتعالى من إلال وما هذه الحياة الدنيا يتشي قربيتو عالم يتشي قربيتو مدر يتشي قربيتو هاجر አይደለችም እያለ ነው ምን አይደለችም إلا له ولعب زازاتنا ቀልድ እንጂ ሌላ አይደለችም ዛዛታና ቀልድ እንጂ ሌላ አይደለችም ትኖራለህ ምን ትላለህ በቃ ትበላለህ ትጠጣለህ ትኖራለህ ትበተናለህ እዚህ ለቀሳለህ እዚህ ሰርጋለህ እዚህ የሆነ ነገር አለ እዚህ ደስታ አለ እዚህ ለቅሶ ቤት አለ እዚህ የሰርግ ድንኳን አለ እዚህ ደግሞ የምን የለቅሶ ድንኳን አለ ዓለም ዛዛታ በቃ ይሄ ነው ታዲያ የምትቆረጥ እያያችኋት በተከታታይ እንኳን እንደዚህ ብዙ ጊዜ የምትደሰቱበት እኮ አይደለም የሆነ ያክል የሆነ ነገር ይመጣልህና ትደሰታለህ ነገር ግን መልሶ ደግሞ ሌላ ጫካ የሆነ ነገር ይመጣል ዱንያ እንደዛ ናት ዱንያ ተቆራጭ ናት ዱንያ ተወጋጅ ናት ዱንያ በደስታ የምንኖርባት አይደለችም ዱንያ ከስበንባት ምንሄድ إلا له ولعب وإن الدار الآخرة يزاتشنيايتو عالم يا آخر عالم يهانيايتو عالم هيوت عاقر إلى الله سبحانه وتعالى لهي الحيوان هيوت مالت السوانات إلى يزل عالم هيوت السوانا የሚያምር መልካም ህይወት እሷናት ይላል አላህ Subhanahu Wa Ta'ala ያቻገርና لو كانوا يعلمون የሚያውቁ ቢሆኑ ኖሮ لما فضلوا الدنيا على الآخرة ዱንያን በአኺራ ላይ ብልጫ ባልሰጡ ነበር ይላል ጌታችን አላህ Subhanahu Wa Ta'ala ስለዚህ ዱንያ ናት ዱንያ እንደዚህ ናት ዱንያ እንደዚህ ከሆነች ልመጣላችሁ ዱንያ ሙንሰሪማ መሆኗን ካወቅ በአሁን ሰዓት علم تتو قراءات تتو ስለ ዲን ማወቅ ትቶ ዲኑ ቦታ በቃ ተትቷል የዲን ትምህርት ተትቷል ስለ አቂዳ መማር ተትቷል ስለ ሱና መማር ተትቷል ስለ ዲኑ መጨነቅ ተትቷል ስለ ነብዩ አለይሂ ሰላቱ ወሰለም እምነት ጭንቀት ተትቷል ሁሉም ተነስቶ ወዴት ነው ዱንያ ኮሌጅ ዱንያ ዩኒቨርሲቲ ዱንያ እንደዚሁ መካኒካል እንጂ ዱንያ የሆነ ነገር ዱንያ አትስራ አይደለም ይሰራ ግን አኸራ ይያዝ ግን በልተን ለመስገድ ግን ሀብት አግኝተን አላህን ለመገዛት ግን ቦታ ይዘን አላህን ልንገዛበት ይሄንን እንገንዘብ የዘላለም ህይወት አይደለችም ዱንያ ለዚህም ينسب هذا البيت لقد احسن القائل امام الشافعي ናቸው ይባላል إن لله عبادا فطنا طلقوا الدنيا وخافوا فتنا نظروا فيها فلما علموا أنها ليست لحي وطنا جعلوها لجة واتخذوا صالح الأعمال فيها سفنا من الألو إن لله عبادا فطنا لا الله سبحانه وتعالى قلطافا باروች አሉ ጀግና ባሮች አሉት الله سبحانه وتعالى فكم من علماء سنت علماء على جلاؤች አሉ يجاهدون في سبيل الله بالله መንገድ ላይ የሚታገሉ ሐቅ በመናገር ሐቅን በመስራት እውነቱን በማድረግ እውነቱን በመንገር እውነቱን በማስረዳት አቂዳ በማስተማር አቂዳ ላይ በመሰማራት በመማር በማስተማር እንደዚህ አይነት ስንት የአላህ ባሮች አሉ አዎ ዓለማችን ራቁቷት ናት አንልም አብዛኛው የተበላሸ ሰው አለ ብንልም እንኳን ዓለም በተመሳሳይ ሰዓት ትራቆታለች አይባልም ስንትና ስንት ባሮች አሉ አላህ Subhanahu Wa Ta'ala إن لله عبادا فطنا من يدرجوا طلقوا الدنيا وخافوا الفتنة دنيا يفتوات فتنان يفروا يسووا فتنان فرتوا دنيا يفتوات مالت አይሰሩም እንዴ ይሰራሉ ይነግዳሉ ይቀራሉ ብዙ ስራ ይሰራሉ ግብርናውንም ሰርተውታል እናቃለን ሰለፎቻችን እናቃለን ሷሐቢዩ ኮትኩተዋል ነግደዋል
ነግደዋልም ግብርናንም ሰርተውታል ሰለፎቻችን አድርገውታል ነገር ግን እየነገዱም ግብርናውንም እየሰሩ ስራን ዱንያ የሚያስፈልጋቸውን ነገር እየከሰቡ ምን ያደርጉ ነበር ዲናቸውን ይማሩ ነበር አሁን ሙሉ በሙሉ ተከርብቶ ሰው ዱንያ ላይ ብቻ ይንቆረቆር ጀመረ ጭንቅላት ካለ ጥሩ አእምሮ አለው ይሄ ኢንጂነር ነው ጥሩ አእምሮ አለው ይሄ ዶክተር ነው መሆን ያለበት ጥሩ ጭንቅላት አለው ጥሩ ነጋዴ ይወጣል ጥሩ ዓሊም የሚባል ነገር እኮ ቀረ ይሄ ነገር እኮ ቀረ ለምን طلقوا الدنيا وخافوا الفتنة نظروا فيها تملكتوا الدنيا قانيوات فلما علموا أنها ليست لحي وطنه تملكتوا سل الدنيا مالتنا تملكتوا سل الدنيا تملكتوا أيوات زرياتهم أيوات تملكتونا نظروا فيها فلما علموا أنها ليست لحي وطنه لك يا دنيا وينم دغمو لهيوت ያለው ሰው ዘላለም እንደማይኖርባት ሲገነዘቡና ሲያውቁ ምን አደረጓት ዱንያን جعلوها لجة واتخذوا صالح الأعمال فيها سفنا ይቺ ዱንያ አለማሉ ማዕበልናት ዱንያ ምንድናት ማዕበልናት ዱንያ ሞገድናት ዱንያ ማዕበልና አታል ይሄን አሉና ምን አደረጉ ምን ያዙ واتخذوا صالح الأعمال فيها سفنا በሷ ላይ መልካም ስራን እንደ ጀልባ አድርገው ተጠቀሙ ይሄንን አድርገው ተጠቀሙ እንደዚህ ነው ሰለፎቻችን እንደዚህ ነው ደጋጉ እንደዚህ ነው ሷሊሆች እንደዚህ ነው አሰራራቸው ይሄ ነው ዱንያ ጠፊ ናት በቃ እናቃለን ዱንያ ጠፊ መሆኗን እናቃለን ዱንያ ጠፊ መሆኗን እየተረዳን መማር ብቻ አይደለም አላህ እየነገረን አላህ እያስረዳን መማር በትምህርቱ ብቻ ሳይሆን በሁኔታ እናቃለን ይሄው ሰዎች ሞተው እኛ ላይ ነው የደረሰው ይሄን እናቃለን እየሞተ ነው እየቀበርን ነው ከለተለት እየቀበርን ነው ብዙ ጀናዛ እየሸኘን ነው ብዙ ቀብር እየተቆፈረ ነው እያየን ነው እናቃለን በተግባርም እያየን ነው አላህም አስተምሮናል ነብዩም አለይሂ ሰላቱ ወሰለም ነገረውናል ዱንያ ሙንቀጢዓቱ ሙንሰሪማ ተቆራጭና ተወጋጅናት ዱንያ ስለዚህ ዱንያ እንደዛ አይነት ከሆነች እንዴት መስራት አለብን እንዴት መሆን አለብን ዱንያን አላህ Subhanahu Wa Ta'ala በሌላም እኮ ነግሮናል ጌታችን አላህ Subhanahu Wa Ta'ala انما مثل الحياه الدنيا كماء انزلناه من السماء فاختلط به نبات الارض مما ياكل الناس والانعام الله Subhanahu Wa Ta'ala ምሳሌውን ሲነግረን እንዲህ ይላል የዱንያ ህይወት ምሳሌው አለ ቢጤዋ ከማኢን አንዘልናሁ ሚነ ሰማ ከሰማይ እንዳወረድነው ዝናብ ቢጤ ነው ልክ እንደዛ ዝናብ ያ ዝናብ መጣ فاختلط به نبات الارض مما ياكل الناس والانعام የምድር እጽዋት በሱ ተቀላቀለ በቀለ ሰውም የሚበላው እንስሳም የሚበላው ያ በቀለ ከበቀለ በኋላ حتى اذا اخذت الارض زخرفها وزينت وظن اهلها انهم قادرون عليها اتاها امرنا ليلا او نهارا فجعلناها حصدا كأن لم تغن بالامس وكذلك نفصل الايات لقوم يتفكرون الله سبحانه وتعالى من يلال የዱንያ ምሳሌው አልክ ከሰማይ እንድከ አንተ ላይ ከዳመና ላይ እንዲያዘነብነው ዝናብ ቢጤ ያ ዝናብ መጣ በዝናቡ እጽዋት በቀለ فاختلط به نبات الارض የምድር እጽዋት ተቀላቀለ ሰውም የሚበላው እንስሳም የሚበላው ሰው የሚበላው ማሽላው እንደዚሁ ገብሱ ጤፉ የተለያየ ነገር በቀለ ለነሱ ደግሞ ሳሩ አገዳው ምኑ በቀለ ያ ከሆነ በኋላ حتى اذا اخذت الارض ምድር እስከምትይዝ ምንን زخرفها ውበቷል وزينت لكس እንዳጌጠች ቢጤ እሷ ምድር እንዳጌጠች ምን እስከሚሉ ድረስ ማለት ነው ነዋሪዎቿ ዱንያ ምድር ላይ የሚኖሩ ሰዎች እስከሚያስቡ ምን መሆናቸው እስከሚጠራጠሩ እነሆም ቃዲሩና አለያ በቃ ከዚህ በኋላኛ ቻይነን ለምን በቃ ለምን እንዘጋጅ ላጭዳው ለምኑ ለሰርጉ ቀጣይ ሰርግ እየተባባሉ ልጅህን ለልጅ እየተባባሉ ይሄንን እያሰቡ ባሉበት ሰዓት የኛ ትዛዝ የኛ ውሳኔ ለሊት ወይ ቀን ይመጣና ፈጀዐልናሃ እንዳደረግናት ቢጤ ነው ሐሲደን የታጨደ ከአለም ተግነብ ይላል ትናንትና እንዳልነበር እንዳደረግናት ቢጤ ነው ይላል አላህ Subhanahu Wa Ta'ala እንግዲህ ዱንያ እንደዚህ ነው አብረን እንኖራለን አብረን እየበላን አብረን እየሰራን ነገር ግን ነገ ላይ ምን ይሆናል ሰውዬ ይሞታል አብረን እኮ ነበርን ባለፈው እንግዲህ ቦታ እኮ አይቻለሁ ባለፈው እኮ እዛ ቀብር ስንቆፍር ነበር ባለፈው እዚህ ቦታ ላይ እንደዚህ ሰርግ እኮ ደርሰን የመጣ ነው የተለያየ ነገር ይላል ሰው እንደዚህ ነው ዱንያ ተቆራጭ ማለት ዱንያ ሙንሶሪ ማለት ይሄንን እንገንዘብ በደንብ እንወቅ
ነብዩ አለይሂ ሰላቱ ወሰላም የነገሩን ነገር አለ ስለ ዱንያ ፊማ ረዋሁ ቡኻሪዩ ወሙስሊም ሙተፈቅ ዐለይሂ ሐዲስ ነው من حديث أبي سعيد الخدري رضي الله تعالى عنه من ይላል ነብዩ አለይሂ ሰላቱ ወሰላም قال النبي صلى الله عليه وسلم إن الدنيا حلوة خضرة ዱንያ አረንጓዴ ናት ጣፋጭ ናት አሉ ነብዩ አለይሂ ሰላቱ ወሰላም ዱንያ አረንጓዴ ናት ላይን ትስባለች ለይታ ትስባለች በጣም ታምራለች حلوة ለጉሮሮም ትጣፍጣለች ጣፋጭ ናት አሉ ነብዩ አለይሂ ሰላቱ ወሰላም والله مستخلفكم فيها الله سبحانه وتعالى ደግሞ እናንተን ዱንያ ላይ ተክቷችኋል فينظر كيف تعملون ምን እንደምትሰሩ እንዴት እንደምትሰሩ ይመለከታል አላህ Subhanahu Wa Ta'ala ሌላውን ትውልድ አንስቶ እናንተን ተክቷል እናንተ ተነስታችሁ ደግሞ ሌላ ትውልድ ይመጣል ይሄ ያለ ስለዚህ እንደዛ አላህ Subhanahu Wa Ta'ala ሊመለከት እናንተ ተክቷችኋል ስለዚህ አሉ ነብዩ አለይሂ ሰላቱ ወሰለም ፈተቁ الدنيا واتقوا النساء ዱንያንና ሴትን ተጠንቀቁ አሉ ነብዩ አለይሂ ሰላቱ ወሰለም فإن أول فتنة بني إسرائيل من النساء የመጀመሪያው የበኒ እስራኤሎች ፊትና የጀመረው በሴቶች ዱንያንና ሴትን ተጠንቀቁ ብለው ነብዩ አለይሂ ሰላቱ ወሰለም ማስጠንቀቂያ ሰጥተዋል ዱንያ እንግዲህ እንደዚህ ነው يحيى بن معاذ የሚባለው ረሂመሁላህ አላህ ይዘንለትና አዱንያ አለ አዱንያ ኸምሩ الشيطان ዱንያ ማለት የሸይጣን ኸምር ናት አለ فمن سكر منها ከሷ የሰከረ لا يفيق إلا بين عساكر الموتى نادما من الخاسرين من ይላል ከዱንያ ጠጥቶ የሰከረ ሰው አለ አይነቃም መቼ እንጂ እንትን ሙታኖች ካምፕ ሲደርስ እንጂ ያ ማለት ምንድነው ቀብር በይነል መውታ የሚቀላቀልበት ሰዓት የዛን ጊዜ ነው ምንም ያደርገው የሚያንሰራሩ ስካሩ የሚለቀው እስከሚሞት ድረስ ስካሩ አይለቀው ሰው የዱንያ ኸምርነት ማለት ነው እስከዚህ ነው ላ ይፊቁ ኢላ በይነ አሳክሪል መውታ ናዲማን እንደውም የተጸጸተው ነው ሚነል ኻሲሪን ከከሳሪያን ሆኖ የዛን ጊዜ ነው የሚጸጸተው የዛን ጊዜ ነው የሚባነው የዛን ጊዜ ነው የሚነቀው የዛን ጊዜ ነው ምን ዱንያ በጣም ከማስከሯ የተነሳ ማለት ነው ይሄንን ይላል እንደዚሁም አህሉል ዒልም ለምሳሌ ታላቁ ኢማም ሽንቂጢ ረሂመሁላህ ልጃቸውን ሲመክሩት አደራ የዱንያን ነገር በዱንያ እንዲያትበላ ልጅ አደራህን ይሉት ነበር አደራ የዱንያን ነገር فإن الدنيا ይላሉ ዱንያ كالماء المالح እንደ ጨዋማ ውሃ كلما ازددت شربا منه ازددت عطشا መጠጣትን በጨመርክ ቁጥር ጥምህ እየጨመረ ነው የሚሄደው አደራህን ልጅ ብለው ይመክራሉ ተባባን አይደል ስለምን ሲነግሩ ማለት ነው ስለ ዱንያ ማለት ጨዋማ ውሃ ትፈነዳለህ እንጂ ብትጠጣው ጥም አይወጣልህ ዱንያ ባገኘህ ቁጥር እየጨመርክ ነው የምትሄደው ፍላጎት እየጨመረ ነው የሚሄደው ተባባን አይደል ባተረፍክ ቁጥር እየጦዝክ ነው የምትሄደው ባገኘህ ቁጥር እየጦዝክ ነው የምትሄደው የሆነ ነገር ሌብነት ማጭበርበር ሙስና እምን ውስጥ ትዘፍቃለች ትወረወራለች ይሄንን ነው የምታደርገው አደገኛ እንሰራታለን ግን ሰርተን ለምንድን ነው አኺራን ለመጠቀም ሀብት ካለ መሳጅዶችን መድረሳዎችን ለመስራት ሀብት ካለ እንደዚሁ ዑለማዎችን ወይንም ደግሞ ዱዓቶችን በዳዕዋ ላይ ኩቱቦችን ይሄንን ያገዝክ ማስከ እዚህ ላይ ይሄ ማድ ይሄንን አይነት ዱንያ ያለው ሰው ማሻአላህ በጣም የሚያስደስት እና ዋናው ነገር ምን ልላችሁ ፈልጌ ነው ዱንያ እንደዚህ ናት አዎ لماذا خلقنا الله الله سبحانه وتعالى ለምን ፈጠረ ዱንያ እንደዚህ